አርሰናል ዋንጫውን ሲያሸንፍ የሞተው ጓደኛው መቃብር ላይ የሄደው ወጣት ጓደኛዬ ዋንጫውን እኮ አሳካ ነው። የአርሰናል ደጋፊዎች ያረዱት በሬ ውስጥ ወርቅ ተገኘ። አርሰናል ከታረደው በሬ ውስጥ ወርቅ ተገኘ። የብዙዎችን ልብ የነካው የአርሰናል ደጋፊዎች ድርጊት። ዲላን ፔጅ እና አዶናይ ከአርሰናል ደጋፊዎች ጋር ሲያብዱ ጋይስ እንግዲህ እንደምታዩት የሚገርም ኢቨንት ነው ያለነው። ተመልከቱት እንዴት ቀውጥ እንደሆነ። ስለ ዲላን ፔጅ ኑቲ ዳሎል ምን አለ? ሰሞኑን የዲላን ፔጅ ቪዲዮዎች ላይ የገባችሁ ስለ ኢትዮጵያ ኔጌቲቭ ነገሮችን እየጻፋችሁ የነበራችሁ እነዚህንም ነገሮች ማወቅ አለብኝ ያላችሁ ኮሜንት ብታደርጉ ሰዎች ዛሬ እነዚህንና ሌሎች ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ ማየታችሁ እንዳትረሱ። ይመቻችሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከርማችኋል? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ዛሬም እንግዲህ እንደተለመደው በአዲስና ወቅታዊ ጉዳዮች ተመልሼ መጥቻለሁ። ታዲያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮ። የአርሰናል ደጋፊዎች በትናንትናው ዕለት አርባ ምንጭ ምን ይመስል ነበር የሚለውን ይህን ቪዲዮ ላሳያችሁ። ይህ ደግሞ አዲስ አበባ ላይ ያለው ነው። ላሰማችሁ። ለንደን ራሱ እንደዚህ ደግፈዋል። ይህ ፍቅር ብቻ ሳይሆን እብደትም ጭምር። እውነት ለመናገር ኢትዮጵያ ውስጥ ያሉ የአርሰናል ደጋፊዎች ያላቸው ቫይብ ሌላ ደረጃ ነው። ከተማውን ነው ያቃጠሏት። እኔን የገረመኝ ይህ ብቻ አይደለም። ደጋፊዎቹ ደስታቸውን ለማክበር በሬ አርደው ከበሬው ሆድ ውስጥ ወርቅ ማግኘታቸው። እስኪ ይህን ቪዲዮ ላስመለከታችሁ። አርሰናል ከታረደው በሬ ውስጥ ወርቅ ተገኘ። የአርሰናል ዋንጫ ማንሳት ምክንያት በማድረግ በሻንቶ ከተማ ከታረደው በሬ ሆድ ውስጥ ወርቅ መገኘቱ ተነግሯል። የመድፈኞቹ ደጋፊዎች ለዓመታት የጠበቁትን የዋንጫ ክብር ማግኘታቸውን ተከትሎ የሻንቶ ከተማ ወጣቶች የአርሰናልን ድል በጋራ ለማክበር ደጋፊዎቹ በ120 ሺህ ብር ገዝተው ያረዱት በሬ ውስጥ አሁን ባለው ገበያ ግምት 150 ሺህ ብር ያህል የሚያወጣም ወርቅ መገኘቱን ከስፍራው የደረሱ መረጃዎች ያመለክታሉ። ለዓመታት በታማኝነት የደገፉት ክለብ ዋንጫ ብቻ ሳይሆን ለባለቤቶቹም ያልታሰበ ሲሳይንም ጭምር ይዞላቸው መጥቷል። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ጉድ እኮ ነው ዘንድሮ። እድልም ዋንጫም ያርሰናል ነው። ከሁሉም በላይ ደግሞ ልቤን የነካው ቪዲዮ ይህ ነው። ላሳያችሁ እስኪ። We are the champion. We are the champion. Those that can I say, we are the champion. I'll be the name saying, can't you back up? This one in time, yummy one up. No one I could she was again. But you're not to wish. I never seen it. Can I lose my tongue? I'm in the miles. Since one and I could football. ደስታን በዚህ መልኩ ማጋራት ትልቅ አስተዋይነት ነው። እግር ኳስ ከጨዋታ በላይ ለበጎ ነገር መዋያ መሆኑን አሳይተዋል። በዚህ አጋጣሚ ለአርሰናል ደጋፊዎች ትልቅ ክብር አለኝ። በተጨማሪም የዚህ ወጣት ቪዲዮ ልቤን ነክቶኛል። ምንድነው ከዓመታት በፊት አርሰናል ዋንጫ ሲበላ ለማየት ተመኝተው
ጓደኛው በህይወት የለም። ዛሬ ላይ ግን አርሰናል ዋንጫ ሲበላ የጓደኛው መቃብር ላይ ሄዶ የተናገረው ነገር አለ። እስኪ እሱን አሰምቻችሁ እንመለስ። ጓደኛዬ ዋንጫውን እንኳን አሳካ ነው። ከ22 ዓመት ሙሉ 22 ዓመታት ጠበቅን። በየዓመቱ ዘንድሮ የኛ ነው እያልን አብረን እየጮህን አብረን እየተከፋን ያንን ቀን ናፈቅን። ዛሬ ግን ያ ቀን መጣ። አርሰናል የፕሪሚየር ሊጉን ዋንጫ አነሳኩ ጓደኛዬ። መላው ዓለም በደስታ ሲጮህ፣ እኔ ግን እግሮቼ ወደ አንተ መሩኝ፣ ወደዚህ ዝምታ ወደ ነገሰበት ስፍራ። ወዳጄ ዛሬ ይዤልህ የመጣሁት የእንባ ሐዘን አይደለም፣ የኩራት ነው። ያንተና የኔ የክለብ አርሰናል ከ22 ዓመት በኋላ ፕሪሚየር ሊግን አሸንፏል። አውቃለሁ አብረኸኝ ይሄን ቀን ብታዩ ኖሮ ደስታችን ከሰማይ በላይ ይሆን ነበር። ግን አንተ እዚህ ስለሌለህ ብቻ እኔ ተከፍቼ ይሄን ትልቅ ቀን አላሳልፈውም። ምክንያቱም ይህ ቀን እኮ አንተም በህይወት እያለህ ሌሊትና ቀን የምትመኘው የምትጸልይለት ትልቅ ቀን ነበር። ከአንድ ሳምንት በኋላ ደግሞ ያን ሁልጊዜ የምናልመውን ለአርሰናል ታሪክ ትልቅ ክብር የሚሰጠውን የሻምፒዮንስ ሊግ ዋንጫ ለማንሳት ወደ ሜዳ እንገባለን። አውቃለሁ ያኔም ልባችን ሊቆም እስኪደርስ እንጨነቃለን፣ እንጠበባለን። ግን ፍርሃት የለብኝ፣ ምክንያቱም አንተ በሰማይ ሆነ ከኛ ጋር እንዳለህ ያንተም የደጋፊነት መንፈስ አብሮን እንደሚሰለፍ አውቃለሁ። ከሳምንት በኋላ ያንን ታላቅ ዋንጫ እናሸንፋለን። ክለባችን ታሪክ ሰራ። ያንን የአውሮፓ ትልቅ ክብር ስናሳካ እንደገና ወደዚህ ይመጣሉ። እሺ ዛሬ የፕሪሚየር ሊጉን ደስታ እንዳበሰርኩ ሁሉ በዛሬ ሳምንት ደግሞ ሻምፒዮንስ ሊግ ድሉን ይዤልህ እመጣለሁ። ደስታችን አይጎድልም፣ ክብራችንም አይቀንስም። ጉዟችን እስከ መጨረሻው ነው። እንኳን ደስ አለን ወዳጄ። ይህ በጣም ልብ የሚነካ ቪዲዮ እንግዲህ ፋብሪዚዮ ሮማኒዮ ፖስት አድርጎት እዛ ላይ አግኝቼ ነው። እንደወደዳችሁ ተስፋ አደርጋለሁ። ከዚህ ቪዲዮ ብዙ ነገር ተምሬያለሁ። እናንተስ ከዚህ ቪዲዮ ምን ተማራችሁ? እስኪ በኮሜንት ስር አስቀምጡልኝ። ሌላው በትናንትናው ዕለት አዶናይና ዲላን ፔጅ በአዲስ አበባ ስታዲየም ውስጥ ያደረጉት ሪያክሽን ምን ይመስል ነበር? እስኪ ቪዲዮ ላሳያችሁ። ጋይስ እንግዲህ እንደምታዩት የሚገርም ኢቨንት ነው ያለነው። ተመልከቱት እንዴት ቀውጥ እንደሆነ። አሁን ጨዋታው ሊጀመር ነው። የአርሰናል ደጋፊዎች በጣም ነው የሚያምሩት። በጣም ውበታቸው ያሳያቸው። አርሰናል 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 ጋነር ጋነር አርሰናል አርሰናል በዲላን ፔጅ ቪዲዮ ስር ስለ ኢትዮጵያ ኔጌቲቭ ነገር የምትጽፉ ሰዎች ይህንን ቪዲዮ እስኪ ላስደምጣችሁ። ሰሞኑን የዲላን ፔጅ ቪዲዮዎች ላይ የገባችሁ ስለ ኢትዮጵያ ኔጌቲቭ ነገሮችን እየጻፋችሁ የነበራችሁ እነዚህንም ነገሮች ማወቅ አለብህ እያላችሁ ኮሜንት ብታደርጉ ሰዎች አንድ ኤርትራዊ ላስተዋውቃችሁ። ይሄ ሰውዬ አንድ የሆነ ነጭ ቭሎገር ሀገሩ ይመጣና ቭሎግ እያደረገ ሊስትሮ ቦታ ያገኘዋል ማለት ነው። ይህንን ኤርትራዊ ሙሉ ቭሎጉን ገብታችሁ ማየት ትችላላችሁ። እናም እንግዲህ ጫማውን እየጠረገ መሃል ላይ ኮንቨርሴሽን ይጀምራሉ እና ስለ ሀገሩ የሚናገርበትን መንገድ ብትሰሙ በጣም ትገረማላችሁ። ጀስት ሁሉም ሰው የሚያውቀውን ፋክት ይነግረዋል። ያው ጦርነት ጎርቶናል ምናምን የሚሉ ነገሮችን ይናገራል። ግን ስለ ሀገሩ እንዴት አድርጎ እንደሚገልጽ ማለት ነው፣ ሀገሩን እንዴት እንደሚወዳት ይሄ ሰውዬ የሀገሩን ኢሜጅ ይሄ ዩቲዩበር ሄዶ ሊያበላሽ እንደሚችል ገብቶታል ማለት ነው። ሌላ ደግሞ ሀገሩ ውስጥ ችግሮች ቢኖሩም ለዚህኛው ዩቲዩበር ችግሩን በመናገር ምንም የሚያመጣው መፍትሄ እንደሌለ አውቋል ማለት ነው። ምዕራባውያን ዌስተርን የእኛን ችግር ሰምተው ለእኛ መቼም እንደማይደርሱልን እንደውም የእኛን ችግር ተጠቅመው የሆነ ነገር ከፋፍለውን ምናምን መሳሪያ እንደሚሸጡልን እንጂ የተለየ ጥቅም እንደማያመጡልን ገብቶታል ማለት ነው። ችግሮቻችንን እዚሁ እርስ በርስ እናውራ። እንደዚህ አይነት ኢንተርናሽናል ኮንተንቶች ላይ ሄደን ስለ ሀገራችን ችግር የምናወራ ሰዎች መፍትሄ ይመጣል ብላችሁ ካሰባችሁ የባሰ ችግር ነው የሚያመጣው እንጂ ምንም መፍትሄ አያመጣም። እንደዚህ አይነት ነገር የሀገራችንን ኢሜጅ የሚያበላሹ ነገሮች እነዚህ ኢንተርናሽናል ኮንቴንት ክሬተሮች ስር ገብተን ኮሜንት ባናደርግ ፕሊዝ። ኑቲ ባለው ሐሳብ እኔም እስማማለሁ። እናንተስ በዚህ ጉዳይ ምን ትላላችሁ? እስኪ በኮሜንት ስር አስቀምጡልኝ። ሌላው ከ22 ዓመት በኋላ አርሰናል ዋንጫ ሲበላ በስቴዲየም ውስጥ ያለው ሪያክሽን ይህንን ይመስላል። ላሳያችሁ። After 22 years of gloom, it's about to go boom! The Arsenal cannon fires again! "22 years of wait. Arsenal roar like it's 2004.
ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበረ። በቀጣይ አዲስና ወቅታዊ ጉዳዮች ወደ እናንተ እንዲደርሷችሁ ይህንን ቻናል ሰብስክራይብ፣ ቪዲዮ ላይክ እንዲሁም በኮሜንት ስር ሐሳብ አስተያየታችሁን አስቀምጡልን። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ